በወሎ የአርፒጂ ተወንጫፊ መሳሪያ ጥቃት በፋኖ ተፈጸመ። በአንድ ተሳቢ በአንድ ሲኖትራክና በአንድ ፓትሮል ተጭነው ወደ ደሴ ሊገቡ በነበሩ የብልጽግና ወታደሮች ላይ ፋኖ በወሰደው እርምጃ ለወሬ ነጋሪ አንድም እንኳን ሳይቀሩ ከነ መኪናቸው የአገዛዙ ወታደሮች ዶጋመድ ሆነዋል። ዝርዝር መረጃ ከወሎ ከነምሬ ወዳጁ መንደር ይዘናል፣ እናስደምጣችኋለን። ወዲህ በወለጋም ሽመልስ አብዲሳ ያሰማራው ጦር በፋኖም አይቀጡ ቅጣት ሲቀጣ ማወራረጃ በሚል ህዝቡን ጨፍጭፈውታል። የኦሮሚያ ልዩ ኃይል የመከላከያ ሰራዊት እንዲሁም ሸኔ የወለጋ ፋኖን ለብቻው ማሸነፍ አልቻሉም። ሽመልስ አብዲሳ ከወለጋ ፋኖን ማጽዳት አልቻልንም ሲሉም በኦሮምኛ ቋንቋ ተናግረዋል። ዝርዝር አሰናድተናል። እንዲሁም ከወለጋ ከቦታው የፋኖ ከፍተኛ አመራርን በስልክ ጋብዘናል፣ እናገናኛቸዋለን። ወዲህ ደግሞ ለብልጽግና የገበረው ኮሎኔል ፈንታው ሞሀቤም የመጀመሪያ የሚዲያ መግለጫውን ሰጥቷል። ትግሉ በኤርትራና በህወሓት ነው የሚመራው ሲል ኦህዴድ የጻፈለትን ወረቀት እየተንተባተበ አንብቧል። ዝርዝር ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረግኩት ዘገባ አልፋለሁ። በዛሬው ዕለት ብልጽግና ፋኖን እና የአማራ ህዝብን በመክዳት ለእርሱ የገበሩትን የባንዳ ልጆች ፕሮፓጋንዳ ሲሰራባቸው ውሏል። ኮሎኔል ፈንታው ሞሀቤ በዛሬው ዕለት በአዲስ አበባ ተገኝተው ብልጽግና የጻፈላቸውን ወረቀት ሲያነቡም ተሰምተዋል። ኮሎኔሉ ሁለቴ ለማረኩት ብርሃኑ ጁላ እጅን አልሰጥም ሲሉ ከርመው ከሳምንታት በፊት እጃቸውን መስጠታቸው ይታወሳል። ዛሬ እጅ ከሰጡ በኋላ የመጀመሪያ የሚዲያ መግለጫቸውን ለሚዲያዎች ሰጥተዋል። የፋኖ ትግል በጥቅሉ በህወሓትና ሻቢያ በግብጽ ተጠልፏል ሲሉ የተናገሩ ሲሆን ኮሎኔሉ የፋኖ ኃይሎችን አጥፊ በማለት ከሰዋል። እርሳቸው አጥፊ ቡድን ጋር ከተቀላቀሉ በኋላ በሰጡት የመጀመሪያ ጋዜጣዊ መግለጫቸው ላይ በዛሬው ዕለት ብልጽግና ባዘጋጀው መድረክ ብልጽግና የጻፈላቸውን ወረቀት ለማንበብ ሲንተባተቡ ጭምር የታዩት ኮሎኔል ፈንታው ሞሀቤን ጨምሮ በመድረኩ ላይ ምን ተካሄደ የሚለውን ከባልደረባይም አድምጠን እንመለስ። በቀጠለው የብልጽግና ድራማና ፕሮፓጋንዳ በዛሬው ዕለትም ከፍተኛ አመራሮቹንና እጅ የሰጡ ፋኖዎችን ይዞ የአማራ ፋኖ ህዝባዊ ድርጅት አፋሕድና የመንግስት ስምምነት በሚል መድረክ እያካሄደ ይገኛል። ሁለቱ የፋኖ ድርጅቶች ተዋህደው ወደ አንድ ድርጅት ከመጡና የተቀናጀ ትግል እያደረጉ ባለበት በዚህ ሰዓት የብልጽግናው አገዛዝ ግን ኮሎኔል ፋንታውን ሞሀቤንና መልካሙ ጣሴን ይዞ ዛሬም የመቋጫ ስምምነት እያደረኩኝ ነው ብሏል። ፕሮፓጋንዳ የባረቀበትና ድራማው የከሰረበት የብልጽግናው አገዛዝ ስራ የፈቱ የብአዴን የሰላም ሚኒስቴርና የብልጽግናው መከላከያ ሰራዊት ከፍተኛ አመራሮችን አስቀምጦ የሌለውን ሲያወራና የተባለውን ሲደግም መዋሉን የአስራት ብሮድካስት ምንጮች አድርሰውናል። የቀድሞዎቹ አፋሕድና አፋብኃ ውህድ ድርጅት ፈጥረው ባለበት በዚህ ሰዓት ጭምር ፕሮፓጋንዳውንና የሐሰት ተረኩን ያላቆመው ብልጽግና የፋኖ ኃይሎችን ለማጥፋት በሚል በሚደረጉ ዘመቻዎች ስኬታማ ያልሆንባቸው ብለው ካነሱባቸው ችግሮች ውስጥ በትልቁ የብአዴን ቡድንን ተወቃሽ ማድረጋቸውም ተሰምቷል። እነርሱ እንደሚሉት የብአዴን ቡድን የህዝቡን ቀልብ መያዝና የፕሮፓጋንዳና የሚዲያ የበላይነት ጭምር መያዝ ባለመቻሉ ህዝቡ በጽንፈኞች ፕሮፓጋንዳ እንዲበላብንና ትቶን ከጽንፈኞች ጋር እንዲሰለፍ አድርጓል ብለውታል። ከዚህ ባሻገር መዋቅሩን መፈተሽና ማጥራት ባለመቻሉም የመንግስትን ደመወዝ እየበላ ለጽንፈኛ ኃይሎች በየቦታው መረጃ ስንቅም ትጥቅም ሆኖ የሚያገለግል ኃይል እንዲበዛ አድርጓል በሚልም መገምገማቸውም ጭምር ከዚያው ከመድረኩ ላይ ተሰምቷል። ሆኖም አሁን ላይ ጥሩ ስራ ብለው የብአዴንን ቡድን ካንቆለጳጰሱባቸው ውስጥ ደግሞ ጠንካራ ክልላዊ የጸጥታ መዋቅር ገንብቷል የሚለው በመድረኩ ላይ ብአዴን በብቸኝነት በበጎ የተነሳበት ነው ተብሏል። ድል የራቀውና በፕሮፓጋንዳና የሐሰት ተረክ የተጠመደው የብልጽግናው አገዛዝ ከዋና ዋና ከተሞች በስተቀር ሌሎች ቦታዎች በፋኖ ኃይሎች ቁጥጥር ስር መውደቃቸውንና አሁንም ከፍተኛ ኃይል እንደሚያስፈልገው በመድረኩ ላይ አንስቶታል ተብሏል። ለዚህ ደግሞ የብአዴን ኃይል አሁንም ህዝቡንና ወጣቱን እየቀሰቀሰ ወደ ጸጥታ መዋቅር እንዲሳተፉ እንዲያደርግና ሌሎች ብልጽግናው የጸጥታ መዋቅሮችም ተመሳሳይ ተግባራትን እንዲያከናውኑ በቀጣይ ትልቅ አደራ ተወስዶ
ይሰራበታል መባሉም ተሰምቷል። መደምሰስንና የሰላም አማራጮችን፣ የድል የበላይነትንና የቦታ ቁጥጥር ድል መራቅን፣ ልመናንና ማስፈራራትንም እየቀላቀለ ፕሮፓጋንዳውን በራሱ ላይ ሲያባርቅ የዋለው የብልጽግናው አገዛዝ ይህን የጽንፈኞች ኃይል ለማሸነፍም ህዝባችን ከጎናችን ይሰለፍ የሚል የባረቀ ፕሮፓጋንዳ መልእክቱን ማስተላለፉ ተሰምቷል።